ይህ ህንዳዊው አማር ባርድ ለ49 ዓመታት እጁን ዝቅ ሳያደርግ ቆይቷል። ነገሩ እንዲህ ነው። በሂንዱ ሃይማኖት ውስጥ አንድ ሰው ለፈጣሪ ያለውን ታማኝነት ለማሳየት ወይም መንፈሳዊ ብቃትን ለማግኘት ራስን የመቅጣት ተግባር ይፈጽማል። በ1973 ዓመተ ምህረት አማር ባርቲ ጨርቄን ማቄን ሳይሉ ቤተሰብና ስራቸውን በመተው ራሳቸውን ለመንፈሳዊ ህይወት አሳልፈው ሰጡ። ታዲያ ከዚያ ቀን ጀምሮ ለግማሽ ክፍለ ዘመን ያህል እጃቸው ቀጥ ብሎ እንደቆመ እስካሁን ድረስ ታጥፎም ዝቅ ብሎ አያውቅም። የሚገርመው ደግሞ ዓመታት እያለፉ ሲሄዱ እጃቸው ላይ አስገራሚ ለውጦች ታይተዋል። አንደኛ፣ የእጃቸው ጡንቻ መክሰም። ምንም አይነት እንቅስቃሴ ባለማድረጉ ምክንያት እጃቸው ደርቆና ጡንቻቸው ከስሞ የደረቀ እንጨት ሆኗል። ሁለተኛ፣ ጥፍሮቻቸው ደግሞ ለበርካታ ዓመታት ባለመቆረጣቸው ምክንያት ቆሽሸው፣ ተጠላልፈውና ረዝመው ይታያሉ። ሶስተኛ፣ የክንዳቸው መገጣጠሚያ። አሁን ላይ እጃቸው በዚያው በቆመበት ሁኔታ ደርቆ ስለቀረ ለማጠፍ ወይም ለማውረድ ቢሞክሩ አጥንታቸው ሊሰበር የሚችልበት ደረጃ ላይ ደርሰዋል። ቪዲዮው ከተመቻችሁ ሼር፣ ኮፒ ሊንክ